ሰላም የዩቲዩብ ቤተሰቦቻችን እንዴት ናችሁ? ከትናንትናው ከአርሰናልና ቼልሲ የስታንፎርድ ብሪጅ ጨዋታ በኋላ ተመልሰናል። እንዴት ናችሁ? እስቲ ጨዋታውን ለሁለት ከፍለ ነው ከቀይ ካርዱ በፊትና ከቀይ ካርዱ በኋላ ወይም ፈርስት ሃፍ እና ሰከንድ ሃፍ ብለን ከፍለን እንየው። አሰላለፉ ስንጀምር በአርሰናል በኩል በዚህ በጨዋታ ላይ አዲስ የተከላካይ ጥምረትን ነው በዚህ ዓመት ተመልክተ ነው የማናውቀው አዲስ የተከላካይ ጥምረት ነው ይዞ የገባው። ሂንካፔና ሞስኬራ ናቸው የተጣመሩት። ዊሊያም ሳሊባ ትሬኒንግ ላይ የሆነ ኖክ አጋጥሞት ሪስክ መውሰድ ስላልፈልግን አላስገባ ነውም ብሏል ሚካኤል አርቴታ። አዲስ የተከላካይ ጥምረት ነው። ካላፊዮሪ ወደ አስተላለፍ ተመልሶ ነበረ። በቀኝ በኩል ቲምበር ነው የታወቀ ነው። ፊት ላይ በትሮሳርድ ቦታ ማርቲኔሊ ወደ አስተላለፍ መጥቶ ነበረ የተጀመረው ጨዋታው እንደተጀመረ በጣም ብዙ ፋውሎች፣ ተደጋጋሚ ጥፋቶች የነበሩበት የአርሰናል ተከላካዮች ሲደናበሩ አዲስ ጥምረት ስለሆነ ነው መሰለኝ በጣም ብዙ ስህተቶችን ሲሰሩ ብላይንድ ፓሶችን ሲያደርግ ነበር ሞስኬራም ሂንካፔም አላስፈላጊ ስህተቶች ሲሰሩ ነበር የመጀመሪያዎቹ 15-20 ደቂቃ ላይ ማለት ነው። እና በዚህ ሰዓት ማግኘት ያልነበረብንን ቢጫ ካርዶች አየን። በተለይ ሂንካፔም አይቷል። ሂንካፔ ወደ ሰከንድ ሃፍ ላይ ነው ያገኘው። ከዛ በፊት እነ ሞስኬራ፣ ዙቢሜንዲ እንዲሁም ካላፊዮሪም ቢጫ አየ። ከዛ እኔ ለዚህ ሁሉ ጨዋታ ተርኒንግ ፖይንት የነበረው የዙቢሜንዲ ቢጫ ካርድ ነው። ዙቢሜንዲ በማይሆን ሰዓት ላይ ቢጫ አየ። ከዛ በኋላ ኳሱን መቆጣጠር አልቻልንም። ጌሙን ማኔጅ ማድረግ መቻል አቃተን። ከዛ ካይሴዶና ሜሪኖ መጀመሪያም እየተናቆሩ ነበረ። ከዛ የሆነ ሞመንት ላይ ካይሴዶ ምንም አንፕሮፌሽናል የሆነ እኔ ሜሪኖ መራመዱም ይገርመኛል። ሆን ብሎ ተጫዋቹን ለመጉዳት ነው ያንን ፋውል የሰራ። ይሄ ምንም ኳሱን ለማግኘት የለም። ኳሱ ሜሪኖ ጋር የለም። ዘሎ እግሩ ላይ ነው የቆመበት። አንፕሮፌሽናል የሆነ ፋውል ነው የሰራው። ከዛ ቀይ ካርድ በቫር ቼክ ተደርጎ መጀመሪያ ቢጫ ነበር የሰጠው አንቶኒ ቴይለር። ከዛ ቢጫውን በቫር ተሽሮ ቀይ ሆነለት። እስከ ቀይ ካርዱ ኢንሲደንት ድረስ ቼልሲ የተሻለ ቡድን ነበረ። የሚያጠቃም ለጎልም የተቃረበ ይመስል የነበረው ቼልሲ ነበረ። አርሰናል እስከዛ ሰዓት ድረስ ምንም በቃ ደካማ እንቅስቃሴ ነው። ልክ ካይሴዶ እንደወጣ አንድ አጋጣሚ ማርቲኔሊ አግኝቶት ሳንቼዝ ድንቅ ሴቭ አደረገ። ከዛ የመጀመሪያ አጋማሽ ተጠናቀቀ። ሁለተኛው አጋማሽ ላይ ያው ቢጫ ብዙ ስላየን የተወሰኑትን መቀየር ነበረበት፣ ግን አርቴታ ሲቀየር ተሳስተዋል ብዬ አስባለሁ። ካላፊዮሪ ማስወጣት አልነበረበትም። ምክንያቱም ቼልሲ አያጠቃም፣ ሰከንድ ሃፍ ላይ እንደማያጠቃ ይጠበቃል። ሆኖም ካላፊዮሪን አስወጣና ስኬሊን አስገባው። ስኬሊ ካላፊዮሪ ሌላ ቢጫ እንዳይደግ ይሄ ምን አደረገ? ማጥቃታችንን ጎዳው። በፈርስት ሃፍ ላይ የተሻለ ሲንቀሳቀስ የነበረው ካላፊዮሪ ነው። ወደፊት ስንሄድ ኳስን ከራሳችን ሜዳ ድሪብል እያደረገ ወደ ቼልሲ ሳጥን እየረበሸ ነበረ። እድሎችንም እየፈጠረ ነበረ። ለራይስም ስፔስ እያገኘ ነበር። ከዛም ሰከንድ ሃፍ እንደተጀመረ ጥንካሬያችን ከነበረው የቆመ ኳስ ቼልሲዎች ግብ አስቆጠሩብን። ደካማ የቆመ ኳስ ክውርና መከላከል ነበር ያሳየ ነው። ቻሎባ በነጻነት ኳሱን ገጨው። ከዛ ራያ ወጥቶ ክሌም ማድረግ ይችል ነበረ፣ ወይም ክሊር ማድረግ ይችል ነበረ። ፓንች ለማድረግ መውጣት ቢሞክር የተሻለ ነበረ። ግብ ተቆጠረብን። ከዛ አቻ ለማድረግ ነበር መሄድ የነበረብን። አቻረግን። ቶሎ ሜሪኖ አሪፍ ኳስ አስቆጠሩ። አቻረግን። ምን ዋጋ አለው? ከዛ ከሜሪኖ በኋላ እንደገና ማጥቃታችንን ኢግናይት አድርገን በደንብ በቃ መደብደብ፣ ቻንስ አፍተር ቻንስ ክሬት ማድረጋችንን ትተን ኳሱን አግድሞሽ ወደ ላይ ወደ ታች ወደ ጎን ምንም ወደፊት ፕሮግረስ የማያደርግ ኳስ ነበረ። ኦዴጋርድም እንደገባ ቶሎ ኦዴጋርድን እንዳስገባን ነበር ግብ ማስቆጠር የቻልነው፣ ግን ምንም ጥቅም ያልነበረውም። ከጎሉ በኋላ ምንም ሙከራ ለመሞከር በጣም ብዙ ጊዜ ወስዶብናል። አግድም እንደውም ቼልሲ ነበረ ጎል ለማግባት ተቃርቦ የነበረው። ብዙ እድሎችን እየፈጠሩ ነበር በመልሶ ማጥቃት። ሆኖም ግን ያው በሁለቱ ጨዋታ ድካም ይመስለኛል እኔ በዚህ በቼልሲ ጨዋታ እንድንዳከም ያደረገን የተወሰኑ። ከዛ ቪክተርም ገባ። ከቪክተር መግባትም በኋላ የተወሰኑ እድሎችን ክሬት አድርገን ነበረ፣ ቻንሶችንም አግኝተን ነበረ። ግን ቲምበርም በመጨረሻ ኳስ ላይ ቴስታ ሞክሮት ወደ ውጭ የወጣው ብቻ እንደነበረን ደካማ ፐርፎርማንስ 1 ነጥብ ለኛ ብዙ ነበረ። ግን ይሄን ማሽ በቀይ ወጣበት ቲም ነው ቼልሲ እንደማያጠቃ ይታወቃል። ስለዚህ ኦዴጋርድን ልክ እንደተጀመረ ሰከንድ ሃፉ ስኬሊ በገባበት ሰዓት አስገብቶት ቢሆን የተሻለ ነበር። ሳካም ተመሳሳይ ነገር ነው ሲያረግ የነበረው። በቃ 90 ደቂቃውን አንድ አይነት ነገር ከሰው ጋር አይጮትም። ለተሻለ ቦታ ላይ ከመስጠት ይልቅ በቃ ከትባክ እያረገ በቃ ለመሞከር ነው የሚሞክረው።
እንደዛ ከሚያደርግ የተሻለ ቦታ ላይ ያለ ተጫዋች ኳሱን መስጠት አለኝ። ለዚህ ጨዋታ ላይ ደግሞ ምን ያክል ጋብሪኤል ማጋሌስ እና ዊሊያም ሳሊባ አስፈላጊ እንደሆኑ ነው የተረዳሁት። ምክንያቱም በዚህ ጨዋታ ላይ በቃ ቢያንስ አንዳቸው መኖር ነበረባቸው ብዬ እንዳስብ ነው ያደረገኝ። ምንም መከላከላችን አልተረጋጋም። ጨዋታውን ደግሞ ያበላሸው ሌላው ነገር የዙቢሜንዲ ቢጫ ዙቢሜንዲ ቢጫ ማየት በገና በ5ኛው ደቂቃ ቢጫዬ ከዛ በኋላ በቃ ጠፋ ዙቢሜንዲ። በኋላም ተቀይሮ ወጣ። ሌላው ደግሞ እንደ ሰበብ አይደለም ግን ጨዋታውን ማኔጅ ያደረገበት መንገድ የአንቶኒ ቴይለር በጣም ደካማ ነው። ጨዋታውን ማኔጅ ማድረግ የተሻለ ሆኖ ሳለ ካርድ ለመምዘዝ ነው ጀለስ እየሮጠ የነበረው። ከዛ ይልቅ ጨዋታውን አረጋግቶ ደርቢ እንደሆነ ጥፋቶች፣ ፋውሎች እንዳሉ ይታወቃል። ያንን ማኔጅ ለማድረግ ነው ካይሴዶና ሜሪኖ ገና መጀመሪያ ጨዋታው ሲጀመር ጀምሮ ነበር ሲጎነታተሉ የነበሩት። ያንን ጨዋታ በዛ ሰዓት ላይ ማኔጅ አድርጎት ቢሆን ኖሮ ጨዋታውም ቀያይ ኖሮም ነበረ፣ ሽኩቻ ብቻም አይሆንም ነበረ። ለማንኛውም 1 ነጥብ አግኝተናል። ከተከታያችን በ5 ነጥብ እንርቃለን። አሁንም ቀሪ 25 ጨዋታዎች አሉ፣ 25 ሳምንት አለ። ከዚህ በኋላ ያሉትን ጨዋታዎች በቃ ከባዶቹን ጨዋታዎች እየጨረስን ነው። አሁን ቀጣይ ከብሬንትፎርድ ሮብ እንጫወታለን። ከዛ ደግሞ ከአስቶን ቪላ ጋር በቪላ ሜዳ እንጫወታለን። እነዚህን እያሸነፍን የተከታዮቻችንን ያለንን ነጥብ አስጠብቀን እነሱ መጣላቸው አይቀርም። እኛ ግን እያሸነፍን መሄድ አለብን ብዬ አስባለሁ። ከተመቻችሁ ሰብስክራይብ አድርጉ። መልካም ቀን።